እንደ አጠቃላይ በ2017 በጀት ዓመት አጠቃላይ የሴቶችና ህፃናትን ሁለንተናዊ ተሳታፊነትና ተጠቃሚነት ለማረጋገጥ እንሰራለን ብለን አቅደን እየሰራን ነው። ሁለንተናዊ ተጠቃሚነት ተሳታፊነት እናረጋግጣለን ብለን ስንሰራ በመልኩ ደግሞ ውጤታማ ልንሆን እንችላለን የሚለውን ትልቅ ስራ አድርገን ይዘናል። እንደ አጠቃላይ ከዚህ በፊት የሴቶች ልማት ቡድን ሲባል የነበረው ስራ የሴቶች ልማት ህብረት ተብሎ ተሻሽሎ 1 ለ5 የነበረው 1 ለ10 ሆኖ 1 ለ30 ባለበት ሆኖ አጠቃላይ ስራውን የሴቶች ልማት ህብረትን ተቋማዊ አድርጎ በመስራት ሁሉንም ስራ በተደራጀ ኃይል ላይ መስራት የበለጠ ቀላል እና ውጤታማ ያደርገናል ብለን በማሰብ የሴቶች ልማት ህብረት ስራን አጠናክረን ይዘናል።